ፓም 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 ወልመካዚ ነው ዓለም ዋንጫን ጥዬው ጠፋው ነው የሚባለው። መቼም ምንም ማድረግ አልችልም። በጣም ቢዚ ሆንኩኝ፣ ስራ በዛ። እንደገና ደግሞ ኳሱን ራሱ ማየት መከራ ሆነ። ሰዓቱ በተለይ ወደ ኢስት ለሚቀርቡና ሴንተር አካባቢ ላሉ በዓለም ዙሪያ ላይ በጣም አስቸጋሪ ሰዓቶች ናቸው። ግማሽ የሚሆነው ጨዋታ አስቸጋሪ ሰዓት ላይ ነው። ግን የተወሰኑ ጨዋታዎች ደግሞ ዝም ብዬ ሳስባቸው እዛ ወደ አሜሪካ፣ ወደ ሜክሲኮ፣ ካናዳ ያሉት ሰዎች ስራ የሚሰሩበት ታይም ነው። የተወሰኑ ግማሽ ጨዋታው ደግሞ ለእነሱም አይመችም። እሱን ነገር ነው ያስተዋልኩት እኔ። እንዴ ለማን ነው የሚመችው? ግማሹን እኛ እንድናይ፣ ግማሹን እንደሱ እንድናይ እንዲያዩ አይነት ነገር ስኬጁል የወጣ ነው የሚመስለው እና ይሄ በጣም ገርሞኛል። ለማንኛውም ራውንድ 3 ተጠናቆ ጥሎ ማለፉ ጀምሮ ሁለተኛው ቀን አስገራሚ አስደናቂ የሚመስሉ ግን ፕሪዲክት ሊደረጉ የሚችሉ ከመጀመሪያው በደንብ ከታየ ጀርመን፣ አሁን ለምሳሌ ጀርመን 7-1 ስታሸንፍ ወረ ጀርመን ምናምን ተባለ። የመጀመሪያውን ጨዋታ 7-1 ማንን ነው? ኩራሳውን ነው መሰለኝ። ደሴት በዓለም ገብታ አታውቅም። ዓለም ዋንጫ ላይ ራሱ ቡድኗ ያቺ ቡድንና ኩራሳውን ይመስለኛል 7-1 ያሸነፈችው ጀርመን። በጣም እንግዲህ ምን እንደሚባል ከባድ ነው። አሁን ለምንድን ነው የወጣችሁ ታዲያ? ጀርመን እንደዛ አድምቃ ጀምራ አሁን ወጣች። በሰላም ነው የወጣችሁ። በፓራጓይ በሰላም ጸባይዋን አሳምራ አንገቷን ደፍታ ነው የወጣችሁ። እዚህ ዓለም ዋንጫ ላይ በጣም ከፍተኛ የሆነ ብቃት ይታያል። ይሄ በድሮ ስም መነገድ ምናምን የለም ብሎ ነገር የለም። አሁን አስተዋልኩት ነገር ምንድን ነው? በጣም ብዙ ሊባል የሚችል ቀላል የማይባል ቁጥር ያላቸው የእያንዳንዱ ቡድን ተጫዋቾች በአውሮፓ ይጫወታሉ። በአብዛኞቹ የአውሮፓ ተጫዋቾች ናቸው። ሎካል እንትን ይዘው የመጡ ጥቂት ቡድኖች ናቸው። አይቻቸዋል። አሁን ለምሳሌ ፓራጓይ በጣም ሎካል ናቸው። ማናት የአፍሪካዊቷ ኬፕ ቨርዴ ከቡፒስታ ጀምሮ፣ ቡፒስታ አሰልጣኙ ነው፣ ሎካል ነው። ልክ እንደነ ኢትዮጵያ ውስጥ ካሳ ያራጌ ውበቱ ምናምን የምንላቸው ኢትዮጵያ ውስጥ ማለት ነው። የእነሱ ኢኩቫለንት ነው ቡፒስታ የኬፕ ቨርዴ። እሺ የደቡብ አፍሪካ ጋር ስንመጣ ዘሴም ስቶሪ። በተለይ በአሁኑ ድሮ ባፋና ብዙ አውሮፓ የሚጫወቱ ተጫዋቾች ይኖሯቸው ነበር። አሁን ግን የለም፣ 1 ወይ 2 ነው ያላቸው። ሌላው በሙሉ ሎካል ተጫዋቾች ናቸው። እና በጣም ግን እነዚህ ቡድኖች ግን ብዙ አይደሉም። ከ48ቱ ቡድኖች ማለት ነው ከተሳታፊዎቹ በጣም ጥቂት የሚባሉ ቡድኖች ናቸው በሀገራቸው ብቻ የሚጫወቱ ልጆች ያሏቸው። ኢቭን ኬፕ ቨርዴ ራሷ አሰልጣኟ ነው እንጂ ተጫዋቾቹ በአብዛኞቹ የተለያየ ቦታ ነው የሚጫወቱት። ራሽያ፣ እንግሊዝ ምናምን ነው የሚጫወቱት። በጣም ጥቂት የሚባሉ ቡድኖች ናቸው ማለት ነው አውሮፓ ተጫዋች የሌላቸው። ቢያንስ 2፣ 3፣ 4 አውሮፓ ተጫዋቾች አሏቸው። እና አውሮፓ ሊጎች ደግሞ በጣም ኢንቴንሲቭ እየሆኑ እየጨመሩ አሁን አውሮፓ ዩኤፋ ኮንፈረንስ እያለ ዩኤፋ ኔሽንስ ሊግ እያለ የዓለም ዋንጫ ለዓለም ዋንጫ ማጣሪያ ዝም ብለው ኔሽንስ ሊግ የሚባል የራሱ ሊግ መስርቶ ከዛ ከሊጉ ነው እያጣራ የሚያመጣው። ብዙ አይነት ኮምፒቲሽኖችን ጨምሯል። እና በጣም ኮምፒቲሽን አውሮፓ ውስጥ የእግር ኳስ ኮምፒቲሽን በጣም ጨምሮ እግር ኳሱ አድጓል። እና ብዙ ተጫዋቾችም ወደ አውሮፓ እየተሸጡ መጫወት ጀምረዋል። የአፍሪካ ተጫዋቾች፣ የኤዥያ፣ የኢስት፣ አሁን የነ ጃፓንን የነ ኮሪያን ስኳድ ቢታይ በሙሉ አውሮፓ ነው የሚጫወቱት አብዛኞቹ። ለዛም ይተዋወቃሉ ማለት ነው። ብዙዎቹ ተጫዋቾች ይተዋወቃሉ።
ለምሳሌ የኔን የአፍሪካ ምርጥ ቡድን ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ብንወስድ አብዛኞቹ ተጫዋቾች ከአውሮፓ ከተጫዋቾች ጋር አሁን ደግሞ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ከማን የተገናኘችው? ላስት ሰርቲቱ ከእንግሊዝ ነው የተገናኙት። እንግሊዝ ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ነው። በሙሉ ተጫዋቾች ይተዋወቃሉ። የኮንጎ ተጫዋቾች አብረዋቸው ተጫውተዋል። አንዳንዶቹን ተጫዋቾች የእንግሊዝ ተጫዋቾች እንደዛው። ስለዚህ አሁን ምንድነው ለሁሉም ቡድኖች ሁሉም ጨዋታ በደንብ አስበውበት የሚገቡት ጨዋታ ሆነዋል ማለት ነው። ካላስቡበት አይሆንም። በቃ ይተዋወቃሉ አብዛኞቹ። የፓራጓይ ከጀርመን ለየት የሚያደርገው የፓራጓይ ተጫዋቾች ብዙ የአውሮፓ ክለብ የሚጫወቱ አይደሉም። በአብዛኛው የብራዚል ምናምን አልሚሮን ነው የአውሮፓ በጣም ብዙ ዓመት የተጫወተው። አልሚሮንን ካወቃችሁት ማለት ኒውካስትል ሊጫወት የነበረው ክንፍ ተጫዋች ዊንግ ላይ በነ ያማል የሜሲ ቦታ ላይ ራይት ዊንግ ላይ የሚጫወተው ሌፍት ዊንግ ነው እንጂ ሌፍት ዊንግ ላይ በጣም ሌፍት ፉተር ነው። በጣም ሲለፋ ነበር። ትናንትና ራሱ ማን ኦፍ ዘ ማች እሱ ሳይሆን አይቀርም። ከጀርመን ጋር ላይኖችን ሲያቆም ነበረ፣ ኳስ ይዞ ሲያስጨንቃቸው ነበር ምናምን እሱ ነው። ሌሎቹ በሙሉ ሎካል ናቸው ከአሰልጣኙን ጨምሮ ማለት ነው። አሁን እሱ ዩኒክ ያደርገዋል። የጀርመንን መውጣት ዩኒክ የሚያደርገው በጣም አንላይክሊ በሆነ በማያውቋቸው በመሸነፋቸው በጣም ነው እሱ አስገራሚ ነው። ምን ያህል ድክመት ያለው ደካማ የሆነ ላስት ሰርድ ላይ በተለይ በጣም ደካማ ክሪኤቲቪቲ የሌለው ስኳድ ነው። ስኳዱ በጣም ሁሉም ታውቋቸዋላችሁ እንዳለ ተጫዋቾቹን ኦልሞስት የጀርመንን ተጫዋቾች ቪትዝ ነው ያለው። የሊቨርፑሉ ቪትዝ አለ፣ የአርሰናሉ ሃቨርትዝ አለ። ከፊት ለፊት ላስት ሰርድ ላይ የሚጫወቱት እንግዲህ አንድ 4-5 የሚሆኑት ተጫዋቾች በደምብ ታውቋቸዋላችሁ። ክሪኤቲቪቲ ነው በቃ እነሱ ክሪኤቲቪቲያቸው ኢነፍ አይደለም። ለዓለም ዋንጫ ላይ በደምብ ጌም ፕላን አድርገው አልመው አቅደው የሚመጡ ቡድኖች ናቸው ያሉት። ዓለም ዋንጫ ስለሆነ መታየት ይፈልጋል ሁሉም እና አገሩንም ደግሞ ማስከበር ይፈልጋል። ለአገሩ ሲል እስከ መጨረሻ ደም የሚሰጥ ስኳድ ይዘውን የመጣው ሁሉም ሀገር የቻለውን ያህል። በዛ ምክንያት በጣም ክሪኤቲቪቲ ያስፈልጋል። ላስት ሰርድ ላይ ብቃት ያስፈልጋል፣ ክሪኤቲቪቲ ያስፈልጋል። ጀርመን ነው ያንን ያጣችሁ። ከኋላ ዲፌንስ እና ሚድፊልዷ በጣም ጥሩ ነው፣ አሁንም ቢሆን ማለት ነው ቆንጆ ነው። ከኋላ አፈግፍጎ ነው ፓራጓይ ሲጫወት የነበረው፣ ግን ላስት ሰርድ ላይ ወይም ደግሞ ማስከፈት ባለመቻላቸው ሲመሩ ቆይተው እንደውም አንድ ጎል አግኝተው ለአቻ በቅተው ከዛ ነው በፔናልቲው ላይ ነው እንግዲህ ያልሆነላቸው። ግን በአጠቃላይ በጨዋታ አቅም ማጣታቸው በጣም አስገራሚ ሆኗል። ያው የኳሊቲ ማነስ ነው የምለው። ጀርመን ኳሊቲው 7-1 ዛኔ ሲያሸንፍ አይቆይተው ተረጋጉ ብዬ ነበር እኔ እና አሁን ተገለጠ ማለት ነው። ትክክለኛው ኳሊቲው የተገለጠ መጣ። ታፍ እየሆነ በሚመጣበት ስቴጁ ብራዚል ከጃፓን እንዴት አያችሁት? በእናታችሁ ጥሉ ማለፉ ብራዚል ከጃፓን። እስቲ ወደ ላይ እንሂድ። ከጀርመን እንጀምርና ከዛ ኔዘርላንድ ከሞሮኮ እመለስበታለሁ። አሁን በቅርብ ሰዓት ያለቀ ጨዋታ ነው እሱ በጣም ድንቅ ጨዋታ ነው። የብራዚል ከጃፓን በጣም 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 ካርሎስ አንቸሎቲን ብቃት ነው እዛ ጨዋታ ላይ ያየሁት። ብራዚል ከጃፓን ያው ጃፓኖች ግን አጥቅተው የሚጫወቱትን ነገር ትንሽ ለብራዚል ሪስፔክት ሰጥተው ትንሽ አፈግፍገዋል እሱ ጨዋታ ላይ። እሱም ኮስት አድርጓቸዋል ባይ ነኝ። ከዛ በተረፈ ግን የብራዚልን እንትን ለማጣጣል አልፈልግም። የራሴ ቡድኔ ነው አንደኛ ከዓለም ዋንጫ። እኔ የብራዚል ደጋፊ ነኝ። ሁልጊዜ የብራዚልን ነው የምደግፈው። ዓለም ዋንጫ ሲመጣ የብራዚል ደጋፊ ነኝ። በኢንስፓየርድ የሆንኩት በፌኖሜነን ስለሆነ በብራዚላዊ ቁንጮ አጥቂ በዓለም አንደኛ እግር ኳሰኛ ነው የምለው ሮናልዶ ስለሆነ እኔ ብራዚል ቡድኔ ነው ውስጤ ነው ማለት። በቃ ዓለም ዋንጫ ሲመጣ ብራዚል ነው ትዝ የሚለኝ ሁሉ። በቃ ብራዚል እንዴት ይሆን ነው የምለው እና ብራዚልን ብቻ ነው ሳይ የነበረው ድሮ ልጅም እያለው ማለት ነው። ከዛ ነው በደንብ ኳስን
ማየት የጀመርኩት እንጂ መጀመሪያ ላይ በቃ ማንቸስተር ዩናይትድ እና ብራዚልን ብቻ ነበር የማየው። በጣም ቀንሷል። የብራዚል የድሮ ቡድኔ አይደለም። የድሮ ቡድኔ የኔ የብራዚልን ማወቅ ብራዚል ይገባና ቡድኑ ከዛ ጎሉ አካባቢ ነው የምታገኟቸው። በቃ ተጫዋቾቹ ሁልጊዜ ማለት ነው ጎሉ አካባቢ እነሱ ተቃራኒ ቡድን ጎል አካባቢ ነው እኮ እነ ሮናልዶ ምናምን የሚጫወቱት ማለት ነው። እነሱ ፔናልቲ ኤሪያ ውስጥ አይገቡም። አሁን ያለው ብራዚል ግን ተከላክሎ ይጫወታል። በጣም ተከላክሎ ወይ ሚድፊልድ ላይ አብዝቶ ምናምን ይጫወታል። በጣም ብዙ ታክቲክ። አሁን ደግሞ ጭራሽ አሰልጣኙ በዓለም አንደኛ ቶፕ ከሚባሉ ታክቲሽያኖች ውስጥ ነው አሰልጣኙ ያለው ካርሎስ አንቸሎቲ። ጭራሽ ታክቲክ ነው። በጣም ሞር ኦፍ ታክቲካል የሆነ ቡድን ነው የሚሆነው። ስለዚህ እኔ ቡድን በጣም አስቸጋሪ ነው ጎይንግ ፎርዋርድ የሚሆነው ብራዚል ባይዘወይ በጣም እንደ ድሮ እንደዚህ አትራክቲቭ ፉትቦል ቲኪ ታካ ታክ 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 የሚለው ነገር አሁን ጃፓን ላይ የመጨረሻውን ሁለተኛውን ጎል ሲያገባን ያመጣው እሷን ያመጣው ጃፓኖችን ጉድ የሰሯቸው ካስተዋላችሁ ጨዋታው ላይ ክሮስ በማድረግ ነበረ መጀመሪያ ላይ። እነሱ አጫጭር ስለሆኑ ጃፓኖቹ ኤክስፔክት ያደርጋሉ። ምንድነው የሚያደርጉት ጃፓኖቹ ኤክስፔክት የሚያደርጉት ከብራዚል ክሮስ እንዲያደርግ ብራዚል። ምክንያቱም እኛ አጭር ነን ብለው ስለሚያስቡ በክሮስ በሴት ፒስ ነው ሊያሸንፉን የሚሞክሩት ብለው ጃፓኖች ያስባሉ። ለዛ ተዘጋጅተው እንደሚመጡ ብራዚሎች ያውቃሉ። እኔ የአንቸሎቲ ብቃት ያየሁት እዚህ ጋር ይሄ ነው። የታክቲካል በጣም ዲሲፕሊንና የአስተሳሰብ ሐሳብን መቀየርና ሌሎች ነገሮችን መሞከር ኢቭን ኢን ጌም ውስጥ እያለ ማለት ነው ሌሎች ነገሮችን መሞከር ምናምን በጣም ነው የሚገርመው። በቃ የአንቸሎቲ ብቃት ማለት ነው። እና ምንድን ነው ያደረገው? ክሮስ ሲያደርጉ ቆይቶ ካሰሚሮን ያስወጣዋል ተብሎ ሲገመት ለክሮሱ ብሎ እዛው እንዲቆይ አድርጎ ካሳሚሮ አገባና አቻነቱን ካገኘ በኋላ ቀያየረና እነ ማርቲኔሊን አስገብቶ ባልጠበቁት መንገድ ደግሞ መጣባቸው። መሬት ለመሬት መጫወት ጀመረ። ባለቀ ሰዓት ክሮሱን ትቶ መሬት ለመሬት ተዘናግተዋል። እነሱ ለዛ ባልተዘጋጁም፣ ምክንያቱም በዛ ይመጡብናል ብለው መጀመሪያ አይገምቱም። መሬት ለመሬት ትቷል ብራዚል። ድሮ ነው በሮናልዶ ጊዜ ነው መሬት ለመሬት ጠቅ ቲኪታካ እየተጫወተ እንትን የሚለው። ያችን ጨዋታ ግን የብራዚልን ትክክለኛ አይደንቲቲ የሆነች የመሬት ለመሬት መቀባበልን ጨዋታ መቼ ነው ያመጧት? ባለቀ ሰዓት ቀያይረው አቻ ከሆኑ በኋላ ማለት ነው። በጣም የገረመኝ ነገር ነው። ሳይኮሎጂ ነው የተጫወቱት። ባልጠበቁት መንገድ መተው ነው ጎል ያገቡባቸው። በጣም ታይት ዲሲፕሊን የሆነ ቡድን ነው ጃፓን ማለት። ይሄንን ቡድን ክራክ ማድረግ በእነዚህ አይነት አስተሳሰብ በጣም የሚገርም ነው። የብራዚል የዚህ ሳይንሱ ነው የገረመኝ። ጨዋታው ሳይሆን ሳይንሱ። ጨዋታው ብዙም አልተጫወቱም። በጣም ታክቲካል ነበር። ክሮስ ይደረጉ ነበር ዝም ብለው ኳሶች። መሬት ለመሬት ብዙም አልተጫወቱም። ያው ጃፓኖቹ መሬት ለመሬት በጣም ብቃት ስላላቸው፣ ግን ጃፓኖቹ ራሳቸው እንደ ድሮ በደንብ ያ ማራኪ የማጥቃት እንትናቸው እንቅስቃሴያቸውን መሬት ለመሬት እየተቀባበሉ ኳስ መያዝ ይችላሉ። እሱን ነገር ኢነፍ አላደረጉትም ባይነኝ። ለዛ ነው የተሸነፉት። ከዚህ በላይ ማድረግ ይችሉ ነበር። እዚህኛው ብራዚል ላይ የዚህን ያ ሪስፔክት ሊኖራቸው አይችልም ነበር። ጀስት ኳሱን ነው የሚይዘው ብራዚል፣ ሌላ ነገር የለውም። ያዞረዋል በግራ በቀኝ በግራ በመሃል በቀኝ ያዞርና ክሮስ ለማድረግ ነው የሚሞክሩት። ብዙ ጊዜ አይታችሁ ከሆነ ብዙውን ደቂቃዎች እንደዛ አይነት ነው ሙከራ ያደረጉት ማለት ነው ብራዚሎቹ እንጂ ከት አድርገው ወደ ውስጥ ለመግባት ራሱ ብዙም እንትን አልተጣጣሩ እና ማጥቃት ይችል ነበር ጃፓን ባይነኝ። ለማንኛውም በዛ ሁኔታ እሱ ጨዋታ ተጠናቋል። በጣም ገራሚ ነው። ሌላው ጨዋታ የማን ነው? የሳውዝ አፍሪካ ከካናዳ እንዴት ነበር? እሱ ሳውዝ አፍሪካ ያው አጥቂ ይላት በምን አርጋ አሁን እሱን ጨዋታ ወደ ሊጎሪ ይዛው እንዳትሄድ ራሱ ሳውዝ አፍሪካ ከፊትም ተከላካይ ከኋላም ተከላካይ የምላቸው አይነት ቡድን ናቸው እና እሱ በጣም እንትን ብሎኛል። ምንም የዛን ያህል ማራኪ ጨዋታም አልነበረም፣ ጥሩ ጨዋታም አልነበረም። በሁለቱም በጣም ታክቲካል ነው። ኳስ ይዘው ለመጫወት ሞክረዋል ሳውዝ አፍሪካዎች። ያው ሁሌ የሚችሉበት ነገር ነው እሱ ነው ኳሊቲያቸው። ኳስ ይዘው መጫወት ይችላሉ። ኦን ደ ቦል በጣም ጎበዞች ናቸው ሳውዝ አፍሪካዎች። ከጥግ እስከ ጥግ በቃ ኳስ ይዘው ይጫወታሉ። ግን የአታኪንግ ሜንታሊቲ ፈጽሞ ያለው ተጫዋች የላቸውም። አንድ ወይ ሁለት የሚመታ ልጅ አለ እዛ ላስት ሰርድ ላይ
አንድ ልጅ በቃ። ከዛ በተረፈ የማጥቃት ሜንታሊቲ ሳውዝ አፍሪካዎች የላቸውም። ካናዳዎች ፈጣን ናቸው፣ ያጠቃሉ፣ ጎበዞች ናቸው። ወደፊት ሄዶ መጫወት ይፈልጋሉ። ጀሲ ማርሽ አሰልጣኙ በጣም የነ ፔፔን የነ ጀርገን ክሎፕን እንትን ኮፒ አድርጎ ነው የመጣው። የዛኔ ሊድስን አሰልጥኗል። የሊድስን 1 ዓመት የያዘበት ጊዜ ማለት ነው። እና ካናዳን ቆንጆ አታኪንግ ፉትቦል ነው የሚያጫውታት። ለማንኛውም ወደ ሞሮኮና ኔዘርላንድ እንመለስ እስቲ። ሞሮኮ ከኔዘርላንድ የሚገርም ነገር ነው። እንግዲህ ኔዘርላንድን ቡድኑን ማየት ይቻላል። እስቲ እኔው ኔዘርላንድ የሚገርም እኮ ቡድን። እሺ ቫንዳይክ አለ ተከላካይ ላይ ማለት ነው። አኬ አለ። ከዛስ ቫን ሃይክ አለ። አሁን የት ገባ? ቶትናም ገዛው አይደለ ቫን ሃይክን? እንዲህ ወይ ጉድ! እሺ ደምፍሪስ የኢንተር ሚላኑ መግነጢሳዊ ዊንገር ደምፍሪስ አለ። ግራቨንበርች አለ መሃል ላይ። ከዛ ፍራንኪ ዴዮንግ ደግሞ አለ። ቫንደርቬን አለ። የቶተናሙ ቫንደርቬንን በሚድፊልድ ነው የሚጫወተው። ኮዲ ጋክፖ አለ። ሰመርቪል አሉ ከፊት ለፊት ለ9 ቁጥሩ ለብሮቢ የሚያቀብሉ ማለት ነው። ይሄ ቡድን እኔ ለዋንጫ ይሄዳል ብዬ የማስበው ቡድን ነበር። በነገራችን ላይ በጣም የሚገርም ስብስብ ማለት ነው። ሆላንድ ሲሰበሰቡለት ከአውሮፓ በጣም እድለኛ ነው እያልኩኝ እነዚህ ሁሉ ተጫዋቾች እዚህ የሚጫወቱት እያልኩ ነበር። በሞሮኮ ተሰናብቷል። ግን እሺ እኔ ደግሞ ሞሮኮ እነማን ናቸው የሚጫወቱት የሚለውን በግራ ክንፍ ነው በቀኝ ክንፍ። በግራ ክንፍ በኩል አርሽራፍ ሀኪሚ ነው የፒኤስጂ ሴንተር ባኮች። ኢሳ ዲዮፕ የፉላሙ ኢሳ ዲዮፕ እና የክሪስታል ፓሱ ሪያድ ናቸው። በግራ ክንፍ በኩል የኔ ቡድን ማዘራዊ አለ። ማንቸስተር ዩናይትዱ ማዘራዊ አለ። መሃል ላይ የሊሉ ቦዲና የሮማው አያነው ያለ። እንግዲህ እነዚህ ናቸው በደንብ ብዙ አንደርዶግ የሚባሉ ተጫዋቾች። ግን ቦዲ የሚገርም ተጫዋች ነው የሊሉ። ለፈረንሳይ መጫወት ይችል ነበር እሱ ልጅ። ባይዘው ሞሮኮን መርጦ ነው። በጣም ብቃት ያለው ልጅ ነው የሊሉ ሚድፊልድ ማለት ነው ቦዲ። ኦኬ ከእሺ ከፊት እንሂድ። የሌስተር ሲቲው ካኖስ አለ። ከዛ ኡናሄ አለ። ከዛ ብራሂም ዲያዝ አለ የሪያል ማድሪዱ። ሳይባሪ የፒኤስቪ እንግዲህ ያለን የሚሉት አጥቂያቸው ነው ከፊት ለፊት። ስለዚህ እነዚህ ናቸው እንግዲህ የተጋጠሙት ማለት ነው እርስ በርስና ሰው አሁን ትንሽ እንዴት ሞሮኮ ነው ያሉ ሰዎች አሉ። ሞሮኮ እንዴት በሞሮኮ ወደቀች ሆላንድ ያሉኝ አሉ። ይኸው እንግዲህ እነዚህ ናቸው። እነዚህን ነው እኮ የሚገጥሙት። እርስ በርስ ይተዋወቃሉ። ባይዘው በደንብ አድርገው። ኢሳ ዲዮፕን ታውቁታለህ? ያገባው እሱ ነው በግንባር ገጭቶ። አይ ቲንክ ማን ነው ካኖስ መሰለችኝ፣ የሌስተሯ መሰለችኝ ክሮስ ያደረገችለት። በጣም ድንቅ ጨዋታ ነበር በነገራችን ላይ። ታክቲካሊ ሁሉም በደንብ ነው ያየሁት። 90 ደቂቃ ሁለቱም ቡድኖች የሚገርም የማጥቃት የሚገርም የታክቲካል ዲሲፕሊን የዋንጫ ጨዋታ። በቃ አንድ ሰው ጋር ዲስከስ ስናደርግ ይሄ ጨዋታ እዚህ ላይ መከሰት አልነበረበትም። ላስት ሰርቲቱ ላይ እንዴት ተከሰተ ይሄ ጨዋታ የሞሮኮና የሆላንድ የሚለው በጣም አሳሳቢ ነበር። ለማንኛውም በጣም ስለጠፋው ዛሬ 20 ደቂቃ የሚያክል ነገር ሰጥቻለሁ ለወልመካ ቻናሌ። በቲክቶክም ሆነ በዩቲዩብ የምትከታተሉኝ በጥሎ ማለፉ ከዚህ በኋላ ሙሉን ጥሎ ማለፍ እያለፍኩ መጣለሁ። እስካሁን ያለው ጥሎ ማለፍ ይህን ይመስላል። ሞሮኮ ከካናዳ ተገናኝተዋል። ካናዳ ሳውዝ አፍሪካን አሸንፋ፣ ያው ሞሮኮ ደግሞ በአስደናቂ ሁኔታ ሆላንድን ረታ ተገናኝተዋል። ሞሮኮ ከካናዳ ያው እኔ ብዙም ማውራት አያስፈልግም። የካናዳን ስኳድ ታውቁታላችሁ። የሞሮኮን ስኳድ አሁን ነግሬያችኋለሁ። የካናዳን ስኳድ ግን ሄደን ማየት እንችላለን። እስቲ ቆይ የካናዳን ስኳድ እንየው እዚሁ። ዛሬ በዛ ልበል ብዙ ደቂቃ ልሁን። እስቲ
የካናዳውን ስኳድ እዚህ ጋር ማየት ይቻላል። ሞሮኮ ከካናዳ ላይናፑን ማየት ይቻላል። ይሄው መጥቷል እዚህ ጋር። ያው የሞሮኮን ሄጄበታለሁ። አሁን ታቋቸዋላችሁ ተጫዋቾቹን በሙሉ። ካናዳ ጋር ስንመጣ እስቲ ማን ናቸው ያሉት? ቡምቢቶ አለ፣ ኮርኔልስ አለ፣ ላሪየስ አለ፣ ኦሎዋሲ አለ፣ ጆናታን ዴቪድ አለ። እሱ የጁቬንትስ እሱ ነው እንግዲህ ትልቅ ክለብ የሚጫወት የሚባለው። ከዛ በተረፈ ቡችንን አለ፣ ኢስታኪዮ አለ፣ ሚለር አለ። ሊያም ሚለር የሀል ሲቲ ተጫዋች ነው። ሀል ሲቲ አሁን እንትን አድርጓል፣ ፕሮሞት አድርጓል ወደ ፕሪሚየር ሊጉ። እነዚህ ናቸው። ኳሊቲያቸው ጥሩ ኳሊቲ ያላቸው ናቸው። አውሮፓ ነው የሚጫወቱት አብዛኞቹ። ማርሴይ ነው ኮርናሊስ፣ እሱ የኦሎምፒክ ደ ማርሴይ ተጫዋች ነው። ሴንተር ባኩ ማለት ነው። ቦምቢቶ የኒስ ተጫዋች ነው። ፍሬንች ሊግ ሴንተር ባኮች ናቸው ሁለቱ። አጥቂው እንግዲህ የጁቬንቱስ አጥቂ ነው። ይሞክር ነበረ፣ አይታችሁት ከሆነ ከሳውዝ አፍሪካ ጋር በጣም ተጫውቷል። 90 ደቂቃውን ለፍቷል ጎል ለማግባት አላገባም እንጂ። እንግዲህ ካናዳ ይህን ጨዋታ በጣም በቃ ተጠንቅቃ መጫወት አለባት፣ ካልሆነ ትሸንፋለች። ግን ትወጥራለች የሚል ግምት አለኝ። ማለት ሞሮኮን ለመቋቋም ትሞክራለች። ግን ሞሮኮዎች ያው እንዳያቸዋቸው ናቸው። ኳሱን በጣም ይይዙታል። እንትኑን ምንድነው ሞሮኮ አሁን ትልቁ እንትን የበላይነት አይወሰድባቸውም። አጠቃላይ ሪዲንጉ ላይ፣ ጌም ሪዲንጉ ላይ፣ ፖሴሽኑ ላይ፣ ማጥቃት ላይ፣ መከላከል ላይ፣ ሁሉም ዲፓርትመንቶች ላይ የበላይነት አይወሰድም። በምንም ተአምር የበላይነት አቻ ነው እንጂ የምትመጣው ከሞሮኮ ጋር እስካሁን ድረስ ባየሁት የበላይነት አይወሰድባቸውም። የኳስና የጨዋታውን ቁጥጥር አጠቃላይ የኳሱን ቁጥጥር ብቻ አይደለም። ኳስ ቁጥጥር ቦል ፖሴሽን ነው አይደለ? የጨዋታ ቁጥጥር ግን ኦፍ ዘ ቦልም ኦን ዘ ቦልም ያለው የበላይነት ማለት ነው። እሱ አይወሰድባቸውም። የእሱ አቨሬጅ የበላይነት አይወሰድባቸውም ሞሮኮች። ያ ነው ትልቁ ኳሊቲያቸው። አሁን እኔ ማን እንደሚያቆማቸው የጓጓሁት ያው ኦንሊ ቲም ቶፕ ቲም እስካሁን ድረስ እናንተ ያያችሁትን እስቲ ሜሴጅ ላይ ያስቀምጡ። ለእኔ ፈረንሳይ ነው። ፈረንሳይ ማንም ሰው የሚያቆመው አይነት ቡድን አይመስልም ሲታይ ማለት ነው። እንግዲህ ሞሮኮ ከፈረንሳይ፣ ሌላው ደግሞ አንድ የአፍሪካ ከባድ ቡድን አይቬሪ ኮስት ነው ያየሁት። የተወሰነ መዘናጋቶች የሚታዩበት ግን እጅግ በጣም እንደ ሞሮኮ አይነት ብዙ የብልጫ የማይወሰድበት በ90 ደቂቃ ውስጥ የአቨሬጅ ብልጫ የማይወሰድበት ቡድን ሌላው የአፍሪካው አይቬሪ ኮስት ነው። እነዚህ ቡድኖች እርስ በርስ ሲገናኙ እንግዲህ አይቬሪ ኮስት ከኖርዌይ አለው። እሱ በጣም ወሳኝ ጨዋታ ነው እና ሃላንድ ይገጥማሉ የአይቬሪ ኮስትን የሚያክል ከባድ ቡድን እና እዛ ላይ በጣም ይፈተናሉ። ኖርዌዮች ይወድቃሉ ብዬ ገምታለሁ በአይቬሪ ኮስት። ሌላው እነዚህ ትልልቅ ቡድኖች ሲገናኙ ማየት እፈልጋለሁ በጣም ፈረንሳይ፣ አይቬሪ ኮስት፣ ሞሮኮ እነዚህ ቡድኖች ቢገናኙ በጣም አሁን ፈረንሳይ ከፓራጓይ ነው የምትገጥመው ይመስለኛል፣ ካለፈች ማለት ነው የራሷን ጨዋታ ካለፈች። ከፓራጓይ የፈረንሳይንና የስዊድንን አሸናፊ መሰለኝ የምትጠብቀው ፓራጓይ እና የፈረንሳይና የስዊድን አሸናፊ ከፓራጓይ ይገጥማል። ያው ሞስት ፕሮባብሊ ፈረንሳይ ነው የምትሆኑ ብዬ አስባለሁ። ግን ያው ኳስ መቼም የዓለም ዋንጫ ነው፣ ኳስ ነው። ስዊድን ተከላክላ 120 ደቂቃ ወስዳ ከዛ ፔናልቲ ያርጋ ልክ እንደ ጀርመንና ሆላንድ እንደወደቁት አይታወቅም። ገብቷቸዋል። የእግር ኳስ አይታወቅም። ቁጭ ብሎ ማየት ነው። ካላያችሁ መገመት በጣም እንደዚህ ያክል ከባድ ነው። ግን በቲዮሪ ግን ፈረንሳይ በጣም ከባድ ቡድን ነው። በቀላሉ እንዲህ በማንም ቡድን የሚሸነፍ ቡድን አይደለም።
ስለዚህ እሱን ይሄን እንዳልኩኝ ጨርሳለሁ። 25 ደቂቃ አሁን በጣም እመጣለሁ ቶሎ እመጣለሁ ብዬ ገምታለሁ። ከዚህ በኋላ ፓም ወልመካ ነበርኩኝ። መልካም ጨዋታ ይሁንላችሁ። የዛሬውም የነገውም ጥሎ ማለፍ እጅግ በጣም አሪፍ ጨዋታዎች ናቸው።